ሰላም እንኳን ደህና መጣችሁ። በዛሬው ጥልቀት ባለው ውይይታችን ሰው ሰራሽ አስተውሎት ኤአይ በኢትዮጵያ ውስጥ እንዴት ተጨባጭ እድሎችን የፈጠረ እንደሆነ እንመለከታለን። ከፊት ለፊታችን ባሉት መረጃዎች ላይ ተመስርተን ማለት ነው። አዎ ሰላም። እ፣ ብዙ ጊዜ ኤአይ ሲነሳ ትልልቅ ነገሮች ናቸው የሚሰሙት። አንዳንዱ ወይኔ ስራችንን ሊያስቀር ነው ሲል፣ እ፣ ሌላው ደግሞ እረ ገና ነው ምንም አልመጣም ይላል። ያው እነዚህ የተለመዱ አስተያየቶች ናቸው። ልክ ነህ፣ በጣም የተለመዱ ናቸው። ግን የዛሬው ዋናው ሀሳባችን ከነዚህ ሰፋፊ ክርክራዎች ትንሽ ወጣ ብለን የቀረቡልን መረጃዎች መሬት ላይ ያለውን ነገር እውነታውን ማሳየት ነው። ኤአይ ዛሬ አሁን በእኛ ግል ህይወት፣ በትንንሽ ንግዶች፣ በየቀኑ እንቅስቃሴያችን ውስጥ ምን አይነት ተጨባጭ ቦሮችን እየከፈተ ነው? ይሄ ነው ጥያቄው። በጣም ጥሩ ነጥብ ነው። ምክንያቱም ቴክኖሎጂው 100% ፍጹም ባይሆንም እንኳን መሬት ላይ የሆነ ተጽዕኖ እያሳደረ መሆኑን የሚያሳዩ ምልክቶች እየበዙ ነው። ለምሳሌ በቀረቡት መረጃዎች ውስጥ እኮ አዲስ አበባ ላይ አንድ ሰው ለአማርኛ ማስታወቂያ ጽሑፍ ለማዘጋጅ ኤአይን እንደተጠቀመ ተጠቅሷል። አዎ ያንን አንብቤዋለሁ። ውጤቱ ግን ሙሉ ለሙሉ የፈለገውን አይነት እንዳልነበረም ይናገራል አይደል? ልክ ነው፣ 100% ፍጹም አልነበረም። ነገር ግን እንደ መነሻ ሐሳብ ወይም ረቂቅ ለመስራት በጣም እንደረዳው ነው የተጠቀሰው። ይሄ በራሱ እኮ ትልቅ ነገር ነው። ፍጽምናን ግድ መጠበቅ ሳያስፈልግ ያለውን መሳሪያ መጠቀም መቻል ማለት ነው። በትክክል ፍጹም እስኪሆን ብሎ መጠበቅ እኮ አንዳንዴ እድሎችን ማሳለፍ ሊሆን ይችላል። እና ይሄ ምሳሌ የሚያሳየው ኤአይ እንደ ረዳት፣ እንደ መሳሪያነት ያለው ሚና እያደገ መምጣቱን ነው። ስለዚህ በዚህ መነሻነት እስቲ እነዚህን እድሎች በተለያዩ የህይወት ዘርፎች እንመልከታቸው። ለምሳሌ በግል ህይወታችን እንጀምር። በተለይ ትምህርት አካባቢ ምን እየታየ ነው? እሺ፣ እዚህ ላይ መረጃዎቹ የሚያሳዩት በጣም የሚገርም ነገር አለ። በተለይ የኢንተርኔት አገልግሎት ላላቸው ተማሪዎች ኤአይ ልክ እንደ ግል አስተማሪ ወይም ረዳት የመሆን አቅም እያሳየ ነው። ለምሳሌ አማርኛ አንባሪ የሚሉ መሳሪያዎችን ተጠቅሞ ጽሑፎችን ማስነበብ መቻል። ይህ ለተለያዩ የመማር ፍላጎቶች በጣም በር ይከፍታል። በጣም ትክክል። ከዚህም በላይ ደግሞ ውስብስብ የሚመስሉ መረጃዎችን የማጠቃለል ችሎታው ቀላል አይደለም። አስበው እስቲ አንድ ተማሪ ረዥም የታሪክ ምዕራፍ አለው ወይም ደግሞ የሆነ ሳይንሳዊ ጽሑፍ አለው። እሱን ቁልፍ ሐሳቦቹን በፍጥነት እንዲያገኝ ኤአይን ሊጠቀምበት ይችላል። ይህ የመረጃን ተደራሽነት በጣም ነው የሚያሻሽለው። አዎ መረጃዎች ውስጥ ስለ አንድ አርቲስት ታሪክ ወይም ስለማናውቀው ርዕሰ ጉዳይ በፍጥነት ማብራሪያ ስለማግኘት የተጠቀሰውም ይህንን ነው የሚያጠናክረው። ድሮ ቤተ መጻሕፍት መሄድ ወይም ብዙ መጽሐፍ ማገላበት ያስፈልግ ነበር። እውነት ነው። አሁን ግን በጥቂት ደቂቃ ውስጥ መሰረታዊ መረጃ ማግኘት ወደሚቻልበት ደረጃ እየመጣል ኖኮ የትምህርት ሂደቱን በእጅጉ ይቀይረዋል። ነገር ግን እዚህ ጋር አንድ ነገር ማሰብ አለብን። የግንዛቤ ማስጨበጫውም አብሮ መምጣት አለበት ማለት ነው። ኤአይ መረጃ ያቀርባል፣ እሺ፣ ግን የመረጃውን ትክክለኛነቱን መፈተሽ፣ ጥልቀቱን መመዘን፣ ይሄ የተማሪው ወይም የተጠቃሚው ኃላፊነት ነው። በጣም ትክክል። ወደ ጤና መረጃ ስንመጣስ እዚህም ተመሳሳይ እድሎች አሉ። አዎ እሱንም መረጃዎቹ ያሳያሉ። ግለሰቦች መሰረታዊ የጤና መረጃዎችን ለማግኘት ኤአይን እንደ መነሻ ሊጠቀሙበት እንደሚችሉ፣ ለምሳሌ ለተሻለ እንቅልፍ ምን አይነት አመጋገብ ነው ጥሩ፣ ወይም ቀላል ራስ ምታት ሲኖረኝ ምን ባደርግ ይሻላል አይነት ጥያቄዎችን መጠየቅ መቻል። ይሄም ያው የመረጃ ተደራሽነትን ያሰፋል። በጣም ጥሩ ነው። ሆኖም እዚህ ላይ በጣም ወሳኝ የሆነ ማስጠንቀቂያ አለ። መረጃዎችም አጽንዖት ሰጥተውበታል። ኤአይ የሚሰጠው መረጃ የሕክምና ባለሙያን ምክር በፍጹም ሊተካ አይችልም። በፍጹም። ለአጠቃላይ ግንዛቤ ወይም ለመነሻ ሐሳብ ጥሩ ነው፣ ግን ለሕክምና ውሳኔ መሰረት በፍጹም መሆን የለበትም። ይህ በጣም አስፈላጊ ነጥብ ነው። ቴክኖሎጂውን ስንጠቀም ገደቡን ማወቅ አለብን። ይህንን ግንዛቤ ይዘን እስቲ ወደ ማህበራዊና ግላዊ እንቅስቃሴዎች እንለፍ። በተለይ በወጣቶች ዘንድ ያለው ተጽዕኖ በመረጃዎች ውስጥ ጎልቶ የወጣ ይመስላል። አዎ፣ እንደ ቲክቶክ ባሉ መድረኮች ላይ ይዘት ለሚፈጥሩ ወጣቶች ኤአይ ትልቅ ረዳት የሆነ ነው። ለቪዲዮቻቸው አዲስ ሐሳቦችን እንዲያፈልቁ ወይም ደግሞ አጫጭር የቪዲዮ ስክሪፕቶችን ረቂቆችን ለማዘጋጀት የተጠቀሙበት እንደሆነ መረጃው ይጠቁማል።
ይሄ ማለት እኮ የፈጠራ ሂደቱ ላይ ያለውን ያንን የመጀመሪያውን ከባድ ደረጃ ይቀንስለታል ማለት ነው። የግድ ከዜሮ መጀመር ላያስፈልጋቸው ይችላል። ልክ ነው። የፈጠራ ሐሳብን ለማዋቀር ወይም ለማስፋት እንደ መሳሪያ ያገለግላል። ከዚህ በተጨማሪስ ለሌሎች የግል የጽሑፍ ፍላጎቶችስ? ለምሳሌ ኢሜይል መጻፍ ወይም ሌላ ነገር? በእርግጠኛነት ለግል ኢሜይሎች፣ ለመደበኛ ያልሆኑ ደብዳቤዎች ወይም ተለያዩ መግለጫዎችን ለማዘጋጀት እንደ ረዳት መጠቀም ይቻላል። አንድ ሰው ሐሳቡን በነጥብ ብቻ አስቀምጦ ኤአይን ተጠቅሞ ወደ ሙሉ አረፍተ ነገር ወይም አንቀጽ እንዲቀይርለት ሊጠይቅ ይችላል። ስለዚህ ይሄ ሁሉ የሚያሳየው በግል ደረጃ ኤአይ እንደ መረጃ ምንጭ፣ እንደ ጽሑፍ አዘጋጅ ረዳት እና እንደ ፈጠራ ማነቃቂያ ሆኖ የማገልገል አቅሙ እያደገ መምጣቱ ነው። በጣም ጥሩ። ይህንን ይዘን ወደ ንግዱ ዓለም ስንገባ ደግሞ የበለጠ ተጨባጭ የሆኑ የኢኮኖሚ አንድምታዎች እናያለን። በትክክል በተለይ ደግሞ ለአነስተኛ ንግዶች ያለው ፋይዳ በጣም ትልቅ ነው። ብዙዎቹ እነዚህ ንግዶች ያው ውስን የሆነ የሰው ኃይል እና በጀት ነው አላቸው እና መረጃዎቻችን እንደሚያሳዩት አዲስ አበባ ውስጥ ያሉ የሱቅ ባለቤቶች ወይም ሌሎች ትንንሽ ስራ ፈጣሪዎች ለማስታወቂያ ስራ ወይም ለማህበራዊ ሚዲያ ገጾቻቸው ይዘት ለማዘጋጀት ኤአይን መጠቀም ጀምረዋል። ይሄ በጣም ወሳኝ ነገር ነው፣ ምክንያቱም የማስታወቂያ እና የገበያ ስራ ብዙ ጊዜ ባለሙያ የሚጠይቅ እና ወጪውም ቀላል ማይባል ነበር እኮ። አሁን ግን አንድ አነስተኛ ነጋዴ ምናልባትም በነፃ ወይም በጣም በዝቅተኛው ወጪ መሰረታዊ የማስታወቂያ መልእክቶችን ወይም የማህበራዊ ሚዲያ ጽሑፎችን ለማዘጋጀት ይህን ቴክኖሎጂ መጠቀም መቻሉ ትልቅ እመርታ ነው። እንዲያውም መረጃዎች ውስጥ አንድ በጣም ተጨባጭ ምሳሌ ተጠቅሷል። አንድ የንግድ ባለቤት በኤአይ የተዘጋጀለትን የማስታወቂያ ጽሑፍ ተጠቅሞ ምርቶቹን በማህበራዊ ሚዲያ አስተዋውቆ ሽያጩ በግልጽ እንደጨመረለት፣ ይህም ደግሞ ተጨማሪ ገቢ እንዳስገኘለት ተገልጿል። ይህ ንድፈ ሐሳብ ብቻ አይደለም ማለት ነው፣ በተግባር የታየ ያለ ውጤት ነው። ይህ ምሳሌ ኤአይ እንዴት በቀጥታ ከአንድ አነስተኛ ነጋዴ የዕለት ተዕለት ገቢ ጋር ሊገናኝ እንደሚችል በጣም ግልጽ አድርጎ ያሳያል። ግን ሌላኛው የኤአይ ስጋት የስራ ማጥፋት ጉዳይስ? እሱንስ መረጃዎቹ እንዴት ያዩታል? እዚህ ላይ መረጃዎቹ ትንሽ ሁለት አይነት ነገር ያሳያሉ። በአንድ በኩል ያው አውቶሜሽን አንዳንድ ስራዎቹን ሊተካ ወይም ሊቀይር እንደሚችል አይክዱም። ግን በሌላ በኩል ደግሞ ኤአይ ራሱ አዲስ የክህሎት እና የሥራ ዘርፎችን እየፈጠረ መሆኑንም ይጠቅማሉ። እሺ፣ ይሄ እንዴት ሊሆን ይችላል? አንዳንድ ስራዎችን እየተካ እንዴት አዲስ ስራ ይፈጠራል? ትንሽ አብራራልኝ እስቲ። ቅድም የጠቀስነውን የማስታወቂያ ጽሑፍ ዝግጅት እንውሰድ። አንድ ሰው የኤአይ መሳሪያዎችን ተጠቅሞ ማራኪ እና ውጤታማ የማስታወቂያ ይዘቶችን በመፍጠር ልዩ ክህሎት ቢያዳብር፣ እሺ፣ ይህንን ችሎታውን ተጠቅሞ ሌሎች ንግዶች የማማከር ወይም የማዘጋጀት አገልግሎት መስጠት ይችላል። ያኔ አዲስ ሥራ ተፈጠረ ማለት ነው። አሃ፣ ገብቶኛል። ስለዚህ ኤአይን መጠቀም መቻል በራሱ እንደ አዲስ ክህሎት እና የሥራ ዘርፍ እየወጣ ነው ማለት ነው። የቴክኖሎጂውን መሳሪያዎች መጠቀም የሚችሉ ሰዎች ለሌሎች አገልግሎት በመስጠት የገቢ ምንጭ ይፈጥራሉ። በትክክል። ስለዚህ ትኩረቱ መቀየር ያለበት ሥራ ይጠፋል ከሚለው ስጋት ብቻ ሳይሆን ምን አዲስ ክህሎት ያስፈልጋል እና እነዚህን አዲስ ዕድሎች እንዴት መጠቀም እንችላለን ወደሚለው መሆን አለበት። ያው ቴክኖሎጂው ሲለወጥ የሰው ኃይል ፍላጎትም አብሮ ይለወጣል አይደል? በጣም ትክክል ነህ። በጣም አስፈላጊ እይታ ነው። ቴክኖሎጂን እንደ ስጋት ብቻ ሳይሆን እንደ አዲስ ዕድል ምንጭ ማየት አለብን ማለት ነው። ይህንን የዕድል ፍለጋ ወደ ዕለተ ዓለት ሕይወታችንና አገልግሎቶች ስንመለሰውስ እዚህ አካባቢስ ምን አዲስ ነገር አለ? በመዝናኛ በኩል ብንጀምርስ? በተለይ ወጣቶች ዘንድ የኤአይ የፈጠራ አቅም በስፋት እየተሞከረ ነው። መረጃዎች እንደሚያሳዩት ለምሳሌ ዲጂታል ስዕሎችን ለመፍጠር ወይም ደግሞ የሙዚቃ ቅንብር ሙከራዎችን ለማድረግ እየተጠቀሙበት ነው። ይሄ ደግሞ በጣም የሚገርም ነው። አንድ ሰው የግድ የሙዚቃ መሳሪያ መጫወት ወይም የስዕል ክህሎት ሳያስፈልገው በጭንቅላቱ ውስጥ ያለውን ሐሳብ ወደ ምስል ወይም ድምፅ ለመቀየር መሞከር መቻሉ። አዎ፣ ቅድም የጠቀስናቸው የቲክቶክ ይዘት ፈጣሪዎችም ለቪዲዮዎቻቸው ተስማሚ የጀርባ ሙዚቃዎችን ወይም ምስሎችን ለማግኘት እነዚህን መሳሪያዎች መጠቀም ይችላሉ ማለት ነው። ልክ ነው። የፈጠራን ምንድነው ዲሞክራታይዜሽን ያመጣል ይባላል። ለብዙ ሰው ተደራሽ ያደርገዋል። ከዚህ ባሻገር በአገልግሎት አሰጣጥ ዘርፍ ስንመለከት መረጃዎቹ በተለይ በግብርናው ላይ ያለውን አቅም ያመለክታል። ግብርና ላይ እንዴት? ያ አስገራሚ ነው።
በእርሻ ስራ ላይ የተሰማሩ ባለሙያዎች ወይም ገበሬዎች ለምሳሌ የተሻሻሉ የአየር ሁኔታ ትንበያዎች፣ የአፈርን ሁኔታ ትንተና ወይም ደግሞ የበሽታ ትንበያዎችን ከኤአይ ሲስተሞች በማግኘት የተሻለ የእርሻ ውሳኔዎችን ለመውሰድ ዕድል ሊያገኙ ይችላሉ። ይህም ምርታማነትን ለማሳደግ በጣም ይረዳል። ይህማ በቀጥታ ከምግብ ዋስትናና ከሀገሪቱ ኢኮኖሚ ጋር ትልቅ ግንኙነት አለው ማለት ነው። ትክክለኛ መረጃ ላይ የተመሰረተ ግብርና ማለት የተሻለ ምርት ማለት ነውና፣ ሌላስ በአገልግሎት ዘርፍ የተጠቀሰ ምሳሌ አለ? ሌላው የተጠቀሰው ምሳሌ ከመኪናዎች ጋር የተያዘ ነው። የተሽከርካሪ ባለቤቶች ወይም መካኒኮች የመኪናን ችግር በፍጥነት ለመለየት ዲያግኖሲስ ለማድረግ ወይም ሊሆኑ የሚችሉ መፍትሄዎችን ለማወቅ የሚረዱ በኤአይ የታገዙ አፕሊኬሽኖችን የመጠቀም ዕድላቸው እየሰፋ ነው። ለምሳሌ መኪና የሆነ ያልተለመደ ድምፅ ካሰማች ወይም ችግር እንዳለባት ከጠረጠርኩ ምልክቶችን በመግለጽ ምን ሊሆን እንደሚችል ፍንጭ የሚሰጥ መተግበሪያ መጠቀም ይችላለሁ ማለት ነው። ልክ እንደዛ። ወይም ደግሞ በአቅራቢያ ያሉ የተሻሉ ጋራዦችን ሊጠቁመኝ ይችላል። አዎ፣ ይህ የአገልግሎት አሰጣጥን ያቀላልፋል፣ ጊዜንና ወጪን በእጅጉ ሊቆጥብ ይችላል። በአጠቃላይ ስናየው ኤአይ መረጃን በማደራጀት በመተንበይ ሂደቶችን በማቀላጠፍ እና አዲስ የፈጠራ ዕድሎችን በመክፈት በተለያዩ የሕይወት ዘርፎች ውስጥ ዘልቆ መግባት መጀመሩን ነው የቀረቡልን መረጃዎች የሚያሳዩት። እውነት ነው። ከትምህርት እስከ ንግድ፣ ከመዝናኛ እስከ ግብርና ድረስ ያነሳናቸው ነጥቦች እንደሚያሳዩት ኤአይ ሩቅ ያለ ቴክኖሎጂ ብቻ ሳይሆን በኢትዮጵያ አውድ ውስጥም ቢሆን አሁን ላይ ተጨባጭ ፋይዳዎችን መስጠት ጀምረዋል። አዎ፣ የውይይታችን ማጠቃለያም ይሄ ይመስለኛል። በቀረቡት መረጃዎች ላይ ስንመሰረት ኤአይ የመረጃ ተደራሽነትን በማስፋት ለምሳሌ በትምህርት እና በጤና መረጃ ለአነስተኛ ንግዶች አዳዲስ የገበያ ዕድሎችን በመክፈት አዳዲስ የክህሎትና የሥራ ዘርፎችን በማበረታታት የፈጠራ አቅምን በማሳደግ በመዝናኛ በኩል እንዳየነው እና የዕለት ተዕለት አገልግሎቶችን በማሻሻል በግብርናና በሌሎችም ዘርፎች በጎ ተጽዕኖ እያሳደረና አዲስ ዕድሎችን እየከፈተ ነው። ይህ ማለት ታዲያ ስራ ያጠፋል ወይም ገና ምንም አላደረገም ከሚሉት ክርክሮች ባለፈ ዋናው ትኩረት መሆን ያለበት እነዚህ የተፈጥሮ ያሉትን ዕድሎች እንዴት በአግባቡና በኃላፊነት መጠቀም እንደምንችል ላይ ነው ማለት ነው። ፍጹም ቁልፍ መልእክቱ ያ ይመስለኛል። ዕድሎቹ መኖራቸውን መገንዘብ እና እነዚህን ዕድሎች በኃላፊነት ስሜት መጠቀም። ቴክኖሎጂው ኃይል አለው። ያንን ኃይል ለበጎ ዓላማ እንዴት እንደምንጠቀምበት መወሰን የኛ ድርሻ ነው። ጥንቃቄና ስነ ምግባርን ያገናዘበ አጠቃቀም በጣም ወሳኝ ነው። በጣም ወሳኝ ነጥብ ነው። ቴክኖሎጂውን በአግባቡ የመምራት ኃላፊነት። በቀጣይ ልንወያይባቸው የምንችላቸው ነጥቦችም ከዚሁ ጋር የተያዙ ይመስለኛል። መረጃዎችም ፍንጭ የሚሰጡ ይመስላሉ። አዎ፣ በእርግጠኝነት ስለ ኤአይ አጠቃቀም ስነ ምግባርና ደህንነት፣ ስለ ግላዊነት ጠበቃ፣ ስለ ሐሰተኛ መረጃ ስርጭት ስጋቶች እና በአጠቃላይ በበይነ መረብ ላይ ስንንቀሳቀስ ሊኖረን ስለሚገባው ጥንቃቄና ግንዛቤ በቀጣይ መወያየት ይቻላል። እነዚህ ከዕድሎቹ ጎን ለጎን መታየት ያለባቸው በጣም ወሳኝ ጉዳዮች ናቸው። በጣም ጥሩ። እነዚህን ለወደፊት ውይይት እንተዋቸውና የዛሬውን እናጠቃለል። ይህ ውይይት በቀረቡልን መረጃዎች መሰረት ሰው ሰራሽ አስተውሎት በኢትዮጵያ ውስጥ እየከፈተ ያሉትን በርካታ በጎ ጎኖች እንዳሳየን ተስፋ አደርጋለሁ። እኔም እንደዛው ነው የማስበው። እንግዲህ ውይይታችንን ስንዘጋ ለአድማጮቻችን አንድ ሐሳብ እንተውላቸው። እነዚሁ በሰው ሰራሽ አስተውሎት እየተመቹ ያሉትን ዕድሎች በትምህርት፣ በስራ፣ በማህበራዊ ግንኙነት፣ በፈጠራ፣ በግል ህይወታችንም ሆነ በማህበረሰባችን ውስጥ ከሁሉ በተሻለ በኃላፊነት ስሜት እና በጥበብ ልንጠቀምባቸው የምንችለው እንዴት ነው? እስቲ በዚህ ላይ እናስብበት። ለዛሬ እዚህ ላይ እናብቃ።